ለምሳሌ ይሄንን አንተ አብራራልኝ መሸጥ በሚፈልጉበት ጊዜ ታይም ፍሬሙ ምንድነው ትርፋቸውን መከፈል አለባቸው ከመንግስት ጋር ኖ ማተር ዋት 30 ዓመት ቢኖሩበት ግን አሁን ምንድነው ደግሞ ዝም ብላችሁ የራሳችሁን ኤጀንት ሃይር አድርጋችሁ ቤቱን መሸጥ አትችሉም ለብዙዎቹ በ30 ዓመትም ቢኖሩበት በ30 ዓመት ከኖሩበት ሌላ ነገር ነው ግን ብዙ ሰው እንደዛ አይኖርበትም ግን I just want to make sure at least እንደው 15 ዓመት ብለን እንያዘው ለወሬ 15 ዓመት ከኖሩበት ተመልሰው ወደ መንግስት ወደ MPDU ፕሮግራም መሸጥ መመለስ አለባቸው 18 ዓመት 15 ዓመት ብዙ ጊዜ anything ከ18 ዓመት በታች I think the year እውነት ለመናገር I have to check ግን ከ18 ብዙ ጊዜ ቤቱ መመለስ አለበት ወደ እኔም የገባኝ እሱ ነው ከዝኔ እንደገባኝ ከሆነ ቤቱን ገዝተህ ከፐርሰንቴጅ ጋር ከካውንቲው ጋር መካፈል ግዴታ ነው ግን ደግሞ አሁን ለምሳሌ ቅድም ያልኳችሁ የ800,000 ብር ቤት በ500,000 ብር ገዛችሁ